ውድ የተከበራችሁ ውድ ፋሚሊዎቼ በቲክቶክ የምታውቁኝ ሀያት ሽፋ መሐመድ እባላለሁ። ዛሬ በአዲስ ዩቲዩብ በአዲስ ነገር መጥቻለሁና በየዓለም ዳርቻ ያላችሁ በኢትዮጵያም በዱባይም በአረብ ሀገር ያላችሁ ሁላችሁም ሰላም ናችሁ? እንዴት ናችሁ? እንደምን ናችሁ? እኔ ከእናንተ ነፍኩትና ሀሳብ በስተቀር በጣም ደህና ነኝ። በቲክቶክ ያሳድጋችሁኛል። በጣም ነው የማመሰግነው። እህት ወንድሞቼ በጣም አመሰግናለሁ። በተለይ የሎሚ ፋሚሊዎች ያው አንድ ላይ ስለምንማር ያው ሰብስክራይብ እያደረጋችሁኝ ነው። በጣም ነው የማመሰግነው። ቲክቶኬንም አሳድጋችሁኛል። በጣም አመሰግናለሁ። ምስጋና ብቻ አይበቃችሁም። እውነት ባገኛችሁ እንዴት እንደምመርቃችሁ እንዴት እንደማደርግላችሁ አላውቅም። ግን በጣም አመሰግናለሁ የሎሚ ፋሚሊዎች። ያው በሎሚ ፋሚሊ ስኩል የምንማረው እኔ ዩቲዩብ እስከዛሬ ድረስ አልከፈትኩም ነበር። ዛሬ ነው የከፈትኩት። ስለዚህ በዚህ ዩቲዩብ የከፈትኩት እንግዲህ ከእናንተ ልቀላቀል ብዬ ነው። ከእህቶቼ ከወንድሞቼ ልቀላቀል ብዬ ነው። እንግዲህ እኔ የእናንተ ቃል የለኝም። እውነት ቃል የለኝም። ለእናንተ ለማመስገን ቃል የለኝም። ስለዚህ በጣም ነው የማመሰግነው። በጣም አመሰግናለሁ። እናንተ እንግዲህ በዚህ ሁኔታ ከቀጠላችሁ በጣም ነው የምናድገው። በተለይ በሀገራችን ላይ ዩቲዩብ ሰርተን እንደዚህ በማደጋችን በጣም ነው ደስ የሚለው ትብብራችን። በተለይ የሎሚ ስኩሎች ፋሚሊዎች ጓደኞቻችን በጣም ነው የማመሰግነው። በተለይ ቲክቶኬን በጣም አሳድጋችሁኛል። እውነት ቃላት አይገልጸውም። ስለዚህ አሁን ትንሽ ግጥም አለኝ። እንግዲህ በግጥም ምናምን ነው የምመጣላችሁ። በአንዳንድ ስራዎች ነው የምመጣላችሁ። ያው እንደተመቸው ነው። ሰው በሰው ሀገር ሲኖር እንግዲህ የተመቸውን ነው የሚሰራው። ያኔ ግጥምም ከሆነ ፕራንክ ደግሞ ለማድረግ ያው አበሻዎች ብዙዎቹ ስለማንገናኝ በግጥም ምናምን የተለያየ ነገር ነው የምመጣላችሁ። ስለዚህ ዛሬ አንድ ግጥም አለኝ። ግጥሜ ለሁሉም ሰው ክፍት መጽሐፍ አትሁን። ሰው ዛሬ ያነክስሻል ወይም ያነክስሃል። ነገ አንድ ጥፋት ስታጠፋ አንስቶ ይጥልሻል ወይም ይጥልሃል። ሰው ይሳሳታል። ሰው እኮ ይሳሳታል። ሰው ይሳሳታል አይልም። ሚስጥር ጠባቂ ለማንም ሚስጥርህን አትናገር። መቼስ ሰው ሆኖ የማይሳሳት የለም። አንድ ቀን ከተሳሳት እንግዲህ አንተን ለመጣል ወይም አንቺን ለመጣል አንድ ነገር ከተገኘ ግዴታ ምንድነው ለዛ ጓደኛችን መሸፈን አለብን። ምንም ቢሆን እኮ ኢትዮጵያውያን ነን። እርስ በራሳችን ካልተጋገዝን ማንም ያግዘን የለም። ግን ምንድነው ሚስጥራችንን ለሚናገር ሚስጥራችንን ደብቀን ለሰው ከተናገርን ሚስጥራችን ብዙ ቦታ ከሄደ ጥሩ አይደለም። ግን ሚስጥራችንን ይዘን በልባችን መቀመጥ ነው ያለብን። ለምን ይሄ ሰው አውቀዋለሁኝ ብለን ሚስጥራችንን ከተናገርን ከሌላ ሰው ነው የምናገኘው። ለምን አሁን ቲክቶክ ላይ ብዙ ጊዜ ራስ በራሳቸው ጥሩ አይደለም የሚመላለሱት ቃላት። አሁን አንዳንዶች እና ስለዚህ ምንድነው የሰው ልጅ እኛ ኢትዮጵያውያን በሰው ሀገር ስንኖር እኮ ሁላችንም እኮ ተባብረን መኖር አለብን። ሁላችንም አንቺ ትብሽ እኔ ብስ ብለን ተባብረን መኖር አለብን። ለተቸገረ እየረዳን ላጣ እየሰጠን ራሳችንን እየጠበቅን። ስለዚህ እድሜ ለሎሚ ስኩል ሁላችንም አንስቶናል። ቲቸራችን በጣም ነው የማመሰግነው። ለሱ ደግሞ ሁላችንንም አንስቶናል። እውነት እኔ ቃል የለኝም ለሱ። እውነት ማንም ሰው ያላደረገውን ያደረገልን ተስፋዬ በጣም ነው የማመሰግንህ። በቪዲዮ ላመስግንህ እንጂ እኔ ላገኘህ አልችልም። ብደውልልህም አታነሳም። በስንት ነገር በቴሌግራም በስንት ነገር ደውዬልሃለሁ አታነሳልኝም። በቪዲዮ ላመስግንህ በጣም ነው የማመሰግንህ።
ከተኛንበት ነው የቀሰቀስከን። እውነት ምንም ጨልሞብን ከተቀመጥንበት ነው የቀሰቀስከን። በጣም አመሰግናለሁ። እኔ በበኩሌ ቃል የለኝም። ምን ይላል እድሜና ጤና ይስጥ፣ እድሜና ጤና ይስጥ። ያላሰብከውን ነገር እንደው ሙሉ ያደርግልህ። ስለዚህ በጣም አመሰግናለሁኝ። በዚህ እንግዲህ ግጥሜ እንግዲህ ትንሽ ነው ያቀረብኩት ዛሬ። በጣም ይቅርታ። በሌላ ጊዜ ደግሞ ጥሩ አድርጌ እመጣለሁኝ። በጣም አመሰግናለሁ። ለሼር ሰብስክራይብ ላደረጋችሁ እንግዲህ በትህትና አመሰግናለሁ። በጣም ነው የማመሰግነው። ስለዚህ ግን እኔ ከምስጋናዬ በጣም ቃል የለኝም። እኔ እናንተ ናችሁ እንደዚህ ለዚህ ያደረሳችሁ። ቲክቶክንም አሳድጋችሁኛል። በጣም አመሰግናለሁ። በተለይ የሎሚ ስኩሎች በጣም አመሰግናለሁ። በቪዲዮ ላመስግናችሁ እንጂ ምንም እኔ ላገኛችሁም አልቻልኩም። ስደውልላችሁም አታነሱም። በጣም አመሰግናለሁኝ። ቃል የለኝም ለእናንተ እውነት ቃል የለኝም። እና እንግዲህ ሰላም ሁኑልኝ። ሰላማችሁ ይብዛ። ቻው እንግዲህ